ወንድሜ ቅርታ ጥያቄ ልጠይቅ ነው። ፈቃደኛ ነህ? እሺ አመሰግናለሁኝ። አንዳንድ አረፍተ ነገሮች ከተጻፉ በኋላ መጨረሻ ላይ ወዘተ ይባላል። ይሄ ወዘተ የሚለው ምህጻረ ቃል ሲተነተን ምን ማለት ነው? እስከዛሬ ግን ተማሪ መልሱ ታውቃለህ? ግን እስኪ እርሶ ይሞክሩ። እስኪ ይሞክሩ እርሶ። ይመስለኛል ወደፊት ዘርዝረ ተረዳ። በጣም አሪፍ ቆንጆ፣ ልክ ነው። ጥያቄ ቁጥር 2 መምህራኖች በተማሪዎቻቸው ደብተር ላይ ከታች በኩል ይፈርሙና እበጥ ይላሉ። ይሄ እበጥ የሚለው ምህጻረ ቃል ሲተነተን ምን ማለት ነው? እስኪ ይተንትኑልኝ። እበጥ ላይ እበጥ ተብሎ መጻፍ የለበትም። እኔም ስማር የገጠመ ነገር ነው። እሺ፣ ግን እበጥ የሚለው ነገር ቢቀር መልካም ነው። ሊሆን የሚችለው ግን እጅግ በጣም ጥሩ ነው። በጣም ቆንጆ። እበጥ ማለት እጅግ በጣም ጥሩ ማለት ነው። እሺ፣ 3ኛ ጥያቄ አሁንም ምህጻረ ቃል ነው የምጠይቅህ። ቀሃስ ምን ማለት ነው? ቀሃስ ቀርካስ እሺ ቀዳማዊ ኃይለ ሥላሴ። በጣም ቆንጆ ቀዳማዊ ኃይለ ሥላሴ። እሺ አመሰግናለሁ። ይመቻ አባቴ።